የቱንም ያህል በፍቅር እኔ ሴት ብትወዳጅ ከአንድ ወንድ ጋር ያ ወንድ ራሱን የማይችል ስሜቱን መግዛት የማይችል ቤተሰቡን ማስተዳደር የማይችል አንድ ወንድ ከሆነ ፍቅር ካለ ምናምን የሚባል ነገርን እኔ መስማት አለባት ብዬ አላስብም። ሴት ጥላው እንደውም መሄድ አለባት። እንደውም ከቻለች ማለት ነው አንተ ወንድነት ይጎድልሃል። እግዚአብሔርን ከምሬ ነው። ወንድነት ይጎድልሃል። በጣም ራስን ማስተካከል አለብህ። ፍቅር ምናምን እያልኩ እየተጃጃልኩኝ የወደፊት ህይወቴንም የልጆቼንም ዕጣ ፈንታ ምናምን ገደል ውስጥ ከትቼ እግዚአብሔርን ልጆቼም እኔም ማማረር ስለሌለብን ጥዬክ እየሄድኩ ነው። ወዴት ሲላል ወደ ተሻለ ወንድ ወደ ሆነ ወንድ መስክሊኒቲ ወደሚያሟላ ወንድ ማለት አለባት ብዬ አስባለሁ። እግዚአብሔርን ከምሬ ነው። በነገር ላይ ቪዲዮ ፍቅረኛ ታየዋለች ማለት አልጀመርንም እኮ እግዚአብሔርን አልጀመርንም። አልከሰው በዳኛ ተበቀም የለኝ የፍቅራችን በቀር የለኝ የሚዳኝ አማን ከሌለበት ጨርጋለው። አረ ማርያምን የሆነ ቀን ቮካል በዚህ እንሰራለን። ኢዮባ ኪቦርድ ይዛል። ማርያምን በዚህ ሄድን አንድ ቀን ቮካል እንሰራለን። እንከደማይ ተገገኔ በናጋጋለ ግባሻሸማኔ ጽጌረዳ የኔ አበባ በናዝሬት አድርገ ግባዲ ማርያምን ኢዮባ ጋር ደውላለሁ። እስኪ እግዚአብሔርን አረ ሙድ አትያዝ። ሙድ አፕላይ አለኮ ቪዲዮ ማርያምን ቤታችን እንደገባችሁ የኛን ቤት በላይክ በኮሜንት እንደሞላችሁት የናንተንም ቤት በእህል በአስቤዛ ይሙላው። ታሜ እንትን የአስጌን ላይቭ አይተከዋል? በሳምንት አንድ 3 ቀን ነው ላይቭ ላይ ገብቶ ነው የተናገረው። በባለፈው ሴት ልጅ ብታፈ እሱ ነገር እንዴት ነው? አላነበብኩትም ጽሁፉን ግን ራፍሊ ምናምን ሰምቼዋለሁ አትልም? አዎ ግን ምንድነው በፍቅር ያበረች ሴት ካሳየኸኝ ማይሞት ጽሁፉ አለ። እስቲ አንብብልኝና እንትን በነገር ላይ እኔ ጽሁፉ ያን ያህል እኔ አስከፊ ነው ምናምን ብዬ አላስብም። በጣም ብዙ ሰዎች በነገር ላይ አስጌን ሁላ ለመተረብ በተለይ ሴቶች ምናምን አስጌን ለመተረብ ሲሞክሩ ያለው ምናምን ለምሳሌ ምንድነው በሴት የተደፈረ ወንድ ካሳየኸኝ እኔም ምናምን አሳይሃለሁ አይነት ነገር ምናምን እያሉ የሆነ ሙድም ለመያዝ አስጌን ለመተቸት ምናምን አስጌም ደግሞ ሁሉንም ፈረጀ ምናምን ሲል ኢቭን ሳይፉ ባለፈው ፕሮግራም ላይ አስጌም ምናምን ሂስ ለማድረግ ፈረጀ ሁሉንም ሴት አጠቃለለ ምናምን ሲል ሰምቻለሁ። ግን ሐሳቡን ዋና ሐሳቡን ጠቅለል አድርገህ በፍቅር ያበደች ሴት ካሳየኸኝ እኔም የማይሞት ሰው አሳይሃለሁ አለና ሴት ልጅ በፍቅር አታብድም ምክንያቱም ሰውን አታፈቅርም ማለት። ከዛ ቃል በቃል ሴት ልጅ በፍቅር አታብድም ምክንያቱም ሰውን አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅን ብቁነቱን ኳሊፊኬሽኑን ነው፣ ብር ቁመናና ደህንነቱን ፕሮቴክሽኑን ይሄ ዋና መለኪያዋ ነው። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ ወይ? የለም አትልፉ። ምክንያቱም የብቃት የኳሊፊኬሽን ጥያቄ ነው ወንድ ልጅ ያለው ምናምን የሚል ሐሳብ ጻፈ ምናምን። ይሄ መነጋገሪያ ሆኖ ሳለ እሱ ምን አደረገ? ላይቭ ገባና በቅርቡ ለምሳሌ ወንድ ልጅ ወደ ምንድነው አምጣልኝ ሴቷ ቤት ሄዶ ሽምግልና ምናምን ቤተሰቦቿ የሚጠይቁ ምን አለው ምናምን ብሎ የኳሊፊኬሽኑን ጉዳይ ምናምን ነው የሚጠይቁ። ያንን እነሱ የጠየቁትን ነገር ማሟላት የማይችል ወንድ ከሆነ ያችን ሴት አይድሩለት። ሴቷም ልጅ ደግሞ ይሄ እሱን መጀመሪያ አክሴፕት ለማድረግ ይሄ ነገር አለው ወይ ብላ ታስባለች፣ ከሌሎች ወንዶች ታነጻጽረዋለች እና መሰል ነገሮች ታደርጋለች የሚል ሐሳብ አነሳ። ያንተ ፐርስፔክቲቭ ምንድነው ነው? እዚህ ላይ አሁን እኔ ሐሳቡ ትክክል ነው ብዬ አስባለሁ። እውነት ለመናገር ይሄ ነገር ይጠይቃል አይደል? እና አሁን ማህበረሰቡን ተጠያቂ አታደርጉ። ለምን ካልከኝ ጥረግረ ብላ ተባለ እንጂ ሴቷ አይደለችም ጥረሽ ግረሽ ብዬ ተባለችው። የቤቱ ራስ የተደረገው ወንዱ እንጂ ሴቷ አይደለችም አይደል? ግን አሁን እኔ ግራም የገባኝ ነገር ምን መሰለህ? ይሄ ነገር ስለተደረገ ሴት ልጅ አታፈቅርም። ሴት ልጅ ቃል በቃል እንደውም የጻፈው ምንድነው ሰውን አታፈቅርም ነው ያለው።
ያስብላል ወይ? እኔ አሁን ትንሽ ኮንፊውዝድ ያደረገኝ እና እንደ ሎጂክም አድርጎ ላይቭ ላይ ተናገረው ምን አለው ነው የሚባለው ምናምን የኳሊፊኬሽን ጥያቄ ነው ምናምን አለ። ምንድን ነው በነገር ላይ ሴት ልጅ አሁን ላይ ያሉትን እንስቶች ብታያቸው በቃ አብዛኞቹ እንደዛ ነው። ጓደኝነትን ለመጀመር የሆነ ነገር ግዴታ አንተ ጋር የሚፈልጉት ነገር መኖር አለበት። ለምሳሌ አሁን ጀስት እኔ የሆነች ልጅ በእኔ ለመማረክ የሆነ ነገር እኔ ጋር ሊኖር ይገባል። ወይ አካላዊ ገስቸሬን አይታ ልትማረክ ትችላለች፣ ወይ ያለኝን ገንዘብ አይታ ልትማረክ ትችላለች። ሳምቲንግ የሆነ ሰው ላይ የሆነ ውዴታ ለማሳየት የሆነ የሚስብ ነገር ማግኘት አለበት አይደለ? አሁን ግን ጀነራሊ ምን ሆነ ያ እንትን በፊት መልክክ፣ አስተሳሰብክ ምናምን ሌሎች ነገሮች ይታዩ ነበር። አሁን ላይ ግን አብዛኞቹ ሴቶች እያዩ ያሉት ምን ነው ከገንዘብ አንፃር ምን አለው ይሄ ልጅ የሚለው ነገር ነው። ብዙዎቹ ያንን አይተው ነው ከዛ በኋላ ነው መቅረብን የሚፈልጉት ምናምን። ትክክል አይደሉም? ልክ ናቸው ሙሉ ለሙሉ ዴፊኒትሊ ሙሉ ለሙሉ ልክ ናቸው ማለት ሳይሆን ግን እንዴት ነው መሰለ አዎ በእርግጥ ምንድነው መጽሐፍ ቅዱስን ቀድም እንዳልከው ጥረግረ ብላ ተብሏል። የቤቱ ራስ ሊሆን ይገባዋል። ስለዚህ ይህን ነገር የማሟላት እሷን ግዴታ አለበት ነው ግዴታ አለበት። ግን እንዴት ነው መሰለክ እንዴት ብዬ ላስረዳክ? አሁን ያሉትም ሳይሆን የበፊቶቹ ለምሳሌ አሁን የበፊቶቹ ላይ ለምሳሌ ሽምግልና የሚላከው ለምንድን ነው ሲባል ሁሉንም መጥቀስ ባያስፈልግ ለምሳሌ ዝምድና አለ ወይ ምናምን ይሄ ቤተሰብ ምናምን ቼክ ተደርጎናል እንዴ ያው ዘርን ስለሚቀጠልበት ምናልባት ዘመድ ከዘመን እንትን እንዳይባል ምናምን ቀጥሎ ይሄ መጠናናቱ እንዲኖር ከዛ ባሻገር ቤተሰብ ለፍቶ ነው ያሳደጋል። ሰው ምትሄድበት እንትን ልጠይቀህ ደስታህን የዛሬን ደስታህን እንዴት ነው የምታገኘው? አይ ሚን ኢን ቢሊየንስ ገንዘብ አለክ እንበል። የዛሬ ደስታክ የሚወሰነው ያ ባከማቸከው ገንዘብ ነው መደሰት ያለብህ ወይንስ ዛሬን የምታሳልፋት ዛሬን 1000 ብር የሚያውልክ ደስተኛ አድርጎ የሚያውልክ ከሆነ በዛች 1000 ብር ደስታህን ማግኘት ነው የሚሻለው ወይንስ ስላከማቸኸው ኢን ሚሊየንስ ገንዘብ ደስታን ማግኘት የትኛው ነው አሪፍ? እውነታውን ስነግርህ የ1000 ብሯ ነገር ግን ያኛው ሴፍቲ ይሰጠኛል። ስለዚህ አሁን ላይ ደግሞ ሴቶቹ ዛሬን ደስተኛ አድርጎ ሊያውላቸው የሚችል ነገር እኔ አለኝ እንበል፣ ግን ኢን ቢሊየንስ ያከማቸውት ነገር ግን የለኝም። እነሱ ግን ደስታቸውን ማግኘት የሚፈልጉት በዛኛው ነው። በጣም ብዙ ባከማቸው ገንዘብ በጣም ሌግዠሪ የሆነ ላይፍን ማሳለፍ። አሁን እንዴት ነው መሰለ ኢቭን ደስታን እኮ አሁን ላይ እንዴት ነው ደስተኛ የራሳችንን ደስታ እንዴት ነው እየፈለግን ያለ ነው። እኔ የሆነ ዱባይ ሄጄ የሆነ ጀልባ ስነዳ ምናምን ነገር በቃ በጣም ደስተኛ ስሆን አሳየውኝ ሶሻል ሚዲያዎች ላይ ያጋራው። ከዛ የሆነ ሰው እኔ እንደዛ ደስተኛ ስሆን ያይና እሱም በዛ ልክ መጥቶ ደስተኛ መሆን እንደሚችል ያስባል። አሁን ራሳቸውን ኮምፔር አድርገዋል ምናምን የሆነ ንጻሬ ውስጥ ከተዋል ከሌሎች ሴቶች ጋር። አብዛኛው ሴቶች እድሜ ለሶሻል ሚዲያ እያነጻጸሩ ነው። ነገር ግን ያ የተከማቸው ነገር ይኸውልህ ሴት ልጅ የምታየው ይባል የለ ለምሳሌ ወንድ ልጅ የሴቷን ያለፈ ህይወቷ በደንብ ቼክ ያደርጋል። ቢኮዝ ክብሩ ናታ ዘውዱ ናታ። ስለዚህ ሴት ልጅ ደግሞ የወንድ ልጅ ፊውቸር አይደለም ያሳስባል። ስለዚህ ልጆቿን እንዴት ልታሳድግ ነው? ልትንከራተት ነው? አሁን ለምሳሌ የቤቱን ኦልሞስት 80% ፕሮቫይድ የሚያደርገው ወንድ ልጅ ነው። ስለዚህ አሪፍ ስራ አለው ወይ? የሆነ ተስፋ አለው ወይ? የሆነ ያህል ለምሳሌ እሷ አራስ ቤት በምትሆን እሷ ወጥታ መስራት በማትችል ጊዜ የሆነ ያህል ባንክ ያደረገው ገንዘብ ይጠቅመዋል ወይስ አይጠቅመውም ምናምን የሚለውን ነገር ቼክ አድርጋ መግባቷ ሌክዠሪ ላይፍን ፈላጊ ናት አያስፈልግም። ብዙ ሴቶች ደግሞ እውነት እንነጋገር ከተባለ ሌክዠሪን ላይፍ ስለፈለጉ አይደለም የተሻለ ወንድ እየመረጡ ያለው ብዬ አስባለሁ። ነጋቸውን የልጆቻቸውን ነገ ምናምን ማሳመር ስለሚፈልጉ ነው። የቱንም ያህል በፍቅር እኔ ሴት ብትወዳጅ ከአንድ ወንድ ጋር ያ ወንድ ራሱን የማይችል ስሜቱን መግዛት የማይችል ቤተሰቡን ማስተዳደር የማይችል አንድ ወንድ ከሆነ ፍቅር ካለ ምናምን የሚባል ነገርን እኔ መስማት አለባት ብዬ አላስብም። ሴት ልጅ ጥላው እንደውም መሄድ አለባት። እንደውም ከቻለች ማለት ነው
አንተ ወንድነት ይጎድልሃል። እግዚአብሔርን ከምሬ ነው። ወንድነት ይጎድልሃል። በጣም ራስን ማስተካከል አለብህ። ፍቅር ምናምን እያልኩ እየተጃጃልኩኝ የወደፊት ህይወቴንም የልጆቼንም ዕጣ ፈንታ ምናምን ገደል ውስጥ ከትቼ እግዚአብሔርን ልጆቼም እኔም ማማረር ስለሌለብን ጥዬክ እየሄድኩ ነው። ወዴት ሲላት ወደ ተሻለ ወንድ ወደ ሆነ ወንድ መስክሊኒቲ ወደሚያሟላ ወንድ ማለት አለባት ብዬ አስባለሁ። እግዚአብሔርን ከምሬ ነው። በነገር ላይ ቪዲዮ ፍቅረኛ ታየዋለች ማለት አልጀመርንም እኮ እግዚአብሔርን አልጀመርንም። ታሚ ምንድን ነው? አይ እኔማ ፕሌይ ብዬ ነበር የመጣሁት እኮ የዛሬ ሌላ ነው አባቴ። አይ ማርያም ድንገት የመጣ ሀሳብ ነው። አታደርገውም። አይ በደሽጣ ነው እያወራች ያለው ሳይክና ታይዋለች። እኔም ለቀዋለሁ። ከዛ በኋላ እንደዚህ አሁን ያልካትን ቃል በቃል ወደ ተሻለ ወንድ እየሄድኩ አስበዋል። እኔን ጥላኝ ስትሄድ አንደኛው ተጣይ በገዛ ምላሴ ምናምን አይ አክቹዋሊ እውነት እናገር ከተባለ ብታየውም እንደውም የምታጠርፈው ምናምን ትላለች እንጂ ያን ያህል የተሻለ ወንድ አይደለም አትለኝ። ቢኮዝ እውነት እናገር እንኳን አላወራም ይቀርብንና ግን ምንድነው የአስጌም ሀሳባውን ምንድነው ቶታሊ አታፈቅርም አይደለም ነው ነው እንደዛ አላ ቃል በቃል እኮ አይ ስለ የሱን ፉርሽ ሊያደርግብን የሚችለው ሀሳብ ያ ነው። ቶታሊ አታፈቅርም የሚለው ፉርሽ ያደርጋል እንጂ ገንዘብ ያለው ወንድ መፈለጓ ምንድነው ሊከላከልላት የሚችል ወንድ መፈለጓ እዚህ ይሄኛ ያስወቅሳታል ብዬ አላስብም። ምክንያቱም በቃ ትክክለኛ ነገር ነው። ይሄንን ማታሟላ ወንድ ካለ ለምን አባት ታገባለህ? ለምን ልጆችን ከክልል እየተባባልክ ከልጆች ጋር በድላቸው ይደጉምና ወፍ የለም ይከሱሃል። አይገርም? ለዛ ይሄንን ግዴታ እያንዳንዱ ወንድ ሊያሟላው ሊገባ ነገር ነው። በቃ ይሄን ያለ ሌክዠሪ ላይፍ የሚያኖራትን ገንዘብ ይኑርክ ሳይሆን አትሊስት በቃ መሰረታዊ የሆኑ ነገሮችን አሟላላት። ሰው ፊት ጎልዳ እንድትታይ አታድርጋት። ያንን የምታደርግላት ከሆነ በቃ በቂ ነው። አሁን እኔ ግራ እየገባኝ ያለው እውነት ቆይ ይሄ ሊተላለፍ ነው ታም ያልታሰበ ቀረጻ እኔ ለቀዋለሁ ማርያም እግዚአብሔርን ለቀዋለሁ። እሺ ታዲያ ምን ልናደርግ ነው? አይ ቲንክ እሺ አሁን ቆይ ሰላም ብለን ልንጀምር ነው። ምንድን ነው ጅማሬ ሰላም ባልንም ሰላም እንዴት ናችሁ ውድ ቤተሰቦች? የወገኛው ቤተሰቦች መች ነው የምንለቀው ይሄንን? ያው በቃ ሰኞ ዕለት እንለቀዋለን። ለሰኞ ያሰብነው ቪዲዮ ደግሞ ዓርብ ዕለት ቀጣይ ዓርብ እንለቃለን። ሰላም እንዴት ቆያችሁ ውድ ቤተሰቦች? አፍደን ቢሆንም ሰላም እያልን ያለው ሰላም ብለናል። ሰላም ሳይሉን ጀመሩ እንዳትሉ እና ደግሞ በባለፈው ቪዲዮ አሳተነዋል። ኮሜንት አለው እና ተመችቶናል። ላይኩም አሪፍ ነው፣ ፕሮግረሱም አሪፍ እየሆነ ነው። ቤተሰብ ማለት በተግባር ይሄ ነው። በቃ አስመስክራችኋል። አትጥፉ ከቤታችሁ አንጠፋም። ቤታችን እንደገባችሁ የኛን ቤት በላይክ በኮሜንት እንደሞላችሁት የእናንተንም ቤት በእህል በአስቤዛ ይሙላው። አየ ግን ዋናው ነገር አሁን ያነሳነው ኢሹ ላይ የእናንተ ፐርስፔክቲቭ ምንድነው? ኮሜንት ላይ አስቀምጡልን። ግን ለመሰነባበቻ እንዲሆን ያው ያልታሰበ ቢሆንም አንድ ግጥም አንብብላችሁ። እሺ አንድ ግጥም ለምን እዛ ታፈጣለህ? ይሄው እዚህ ጋር እንትን ከማበዴ በፊት የሚለውን ምክንያቱም አስጌ እንደውም ያለው ምንድነው በፍቅር ያበደች ሴት ካየና ወንድ ነው የሚያብደው እንጂ ሴት አታብድ ማለት። ስለዚህ ከማበዴ በፊት የሚለውን እስቲ አንብብላችሁና እንሰነባበት። ሙሉን ግን አላነብም፣ በጣም ገፋን መሰለኝ ሰዓት። ኦኬ ከማበዴ በፊት 57 መጨረሻ ላይ ያለችዋ እንትን በጣም ነው ደስ የሚለው መሰነባበቻ ስለሆነ ብዙ እንሳተራ ወደ መጨረሻው አካባቢ ያለችው ደስ ትላለች። ከማበዴ በፊት እሺ ረንሽ ቢርበኝ በየሱቁ እየዞርኩ እሷን የሚል ሽቷን ለስላቸው አበደ ይሉኛል። ምን አስቸኮላቸው? እኔ እኮ ሰውድሽ ደግሞ እንደ ጫካ ማር ሲጣፍጠኝ ስምሽ። እንደውም ከማበዴ በፊት ቆይ ስምሽ እንጠራ። ምን ነው? አሜ ምንድን? እግዚኦ መሐረነ። በቃ ስሟ
እብደት ጀመረን። ቻው ቻው ጤንነቴ ገደል ግባ ማሰብ መንገዱ ምን ነው የሚለው ሴጣን የኛው ስንኝ ቤት አይመጣማ ቤትን ከማፍረስ ነው የእብደት ጅማሬ ወፈፉ አበድኩኝ በኋላ አንድ ያድምጪኝማ አንዴ ስሚኝ ውዴ ከጭቃ ጠፍጥፈሽ ፍቅር ያልሽብኝ አንቺ ነበርሽ እንዴ እስገድላት እግዚአብሔር ወገድ ከመንገዴ ዋ ተባቴ እንደምወደው ይሄ ግጥም መድብል አንድ የሚጣል ግጥም የለውም እያንዳንዷ ግጥም ደስ ትላለችና እኛም ደግሞ አንዳንድ እያደረግን ሁሉንም መጽሐፉ ሙሉ እናስጨርሳቸዋለን እና ታገር ፍቅር በጣም ይመቻል። እሺ ሰላም ቆዩልን ቤተሰቦች እንወዳችኋለን። ላቪዝ ብላይንድ አይ ላቭ ዩ ሞር ዛን አይ ካን ሴይ ቡም ሻካላካ ባይ ባልታሰበ ቪዲዮ እንደዚህ አድርገን ኦኬ ያልታሰበ ቪዲዮ ሰኞ ሊለቀቅ ነው በሉ እሺ ባሎ እንጂ አልከሰው በዳኛ ተበቀም የለኝ የፍቅራችን በቀር የለኝ የሚዳኝ አማኝ ከሌለበት ጨንቃለው አረ ማርያምን የሆነ ቀን ቮካል በዚህ እንሰራለን ኢዮባ ኪቦርድ ይዛል ማርያምን በዚህ ሄደን አንድ ቀን ቮካል እንሰራለን እንከደዋይ ተከከኔ በናጋታለከ ግባሻሸማኔ ጽጌረዳ የኔ አበባ በናዝሬት አድርገ ግባዲ ማርያምን ኢዮባ ጋር ደውላለሁ በቃ እስኪ እግዚአብሔርን አረ ሙድ አትያዝ ሙድ አፕላይ አለኮ ቪዲዮ ማርያምን ወይኔ እንኳን ሰዓት የለኝም ማርያምን በቃ ተስፋ ቆረጥኩ ወይ